ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ እንዴት እንደዚህ አይነት ቪዲዮዎችን መስራት እንደምንችል ማለትም እንደዚህ አይነት ክላውን ኢፌክት እንዴት መስራት እንደምንችል እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ይሄንን ቪዲዮ ለመስራት አራት አይነት የተለያዩ ቪዲዮዎች ያስፈልጉናል ማለት ነው። እነዚህ ቪዲዮዎች ሰብጀክታችን ከተለያየ ቦታ ሆኖ ነገር ግን በተመሳሳይ ባክግራውንድ የተቀረጹ ቢሆኑ ሞር የተሻለ ሪዛልት እንድናገኝ ያደርገናል። ስለዚህ ምንድነው የምናደርገው? እያንዳንዱን ቪዲዮ ለይተን ለመስራት እንዲመቸን ሁሉንም ሰሌክት አድርገን Ctrl+L ስናደርግ ቪዲዮአችንና አውዲዮአችንን አንሊንክ ያደርግልናል። ከዛም አውዲዮውን ብቻ ሰሌክት በማድረግ ዲሌት ማድረግ እንችላለን። ከዚህ ቀጥሎ ደግሞ ቪዲዮዎቹን እነዚህን የምታዩዋቸውን አራቱን ማለት ነው ወደ ላይ እንደረድራቸዋለን። ለምሳሌ የመጀመሪያው እዚህ ጋር ባለበት እንተዋለን። የቀሩትን ደግሞ ልክ በዚህ መንገድ እንደዚህ ያደረግን እንደረድራቸዋለን ማለት ነው። ከዛ ልክ እንደዚህ አድርገን ደርድረን ከጨረስን በኋላ ምንድነው የምናደርገው? የመጀመሪያው ቪዲዮ ማለትም ከላይ እየታየ ያለው ቪዲዮ ሰሌክት እናደርገውና ኢፌክት ኮንትሮልስ ላይ በመምጣት ኦፓሲቲ ከሚለው ታች ያሉትን እነዚህ ሶስት ነገሮች ማለትም ላየር ማስክ ክሬት ለማድረግ ወይም ማስካችንን ለመስራት የሚጠቅሙንን እነዚህን ሶስቱ በተኖች ውስጥ የትኛውን እንጠቀማለሁ? ፍሪ ድሮው የምትለዋን ይቺን እጠቀማለሁ ማለት ነው። ስለዚህ እሷን ክሊክ ላድርጋት መጥቼ ሰብጀክቴን በዚህ መንገድ እንደዚህ ያደረኩኝ እንደዚህ አድርጌ ሰሌክት ማድረግ እችላለሁ ማለት ነው። ከዛም ይሄንን ልክ እንደዚህ ሰሌክት ካደረግን በኋላ ቀጣይ ስራችን ደግሞ የሚሆነው ይሄኛውንም ቪዲዮ ማለትም ሁለተኛ ላይ የተቀመጠውንም በተመሳሳይ እሱን ሰሌክት እናደርጋለን። ኦፓሲቲ ላይ ፍሪ ድሮውን በመምረጥ እንደምታዩት በዚህ መንገድ እንደዚህ ያደረኩኝ ሰሌክሽን መስራት ነው ማለት ነው። ስለዚህ ልክ እንደዚህ በቀላሉ ምን ማድረግ እንችላለን? ቪዲዮአችንን ሰሌክት አድርገን ማውጣት እንችላለን ማለት ነው። አሁንም በተመሳሳይ ሶስተኛው ቪዲዮ ሲመጣልን እሱን ሰሌክት እናደርጋለን። ልክ እንደዚህ አሁንም ኦፓሲቲ ላይ እንመጣና ፍሪ ድሮውን በመምረጥ የቀደሙን ተመሳሳይ መንገድ አሁንም መድገም ነው ማለት ነው። ስለዚህ ልክ እንደዚህ ያደረኩኝ እንደምታዩት ክሬት ማድረግ እችላለሁ ማለት ነው። ከዛም ይሄንን ስቴፕ እያንዳንዱን ካደረግን በኋላ እንደምታዩት እንደዚህ አይነት ፋይናል ሪዛልት እናገኛለን ማለት ነው። ከዛም የመጨረሻ ስራችን ምንድነው የሚሆነው? የቪዲዮዎቹን ዱሬሽን ማመሳሰል ነው ማለት ነው። ስለዚህ ልክ እዚህ ጋር እንደምታዩት አንዱ ረጅም አንዱ አጭር የሆነ ቪዲዮ ነው ያለን። ስለዚህ ላየሮቹን በአጭሩ ስትሬት ማለትም ከላይ ያለውን ካያችሁት ከሁሉ ላየር አጠር ያለ ነው። ስለዚህ በሱ ስትሬት ሁሉንም ማመሳሰል ነው ማለት ነው። ከዛ አሁን ወደ ቪዲዮአችን ተመልሰን ልክ ፕሌይ አድርገን በመናይ ሰዓት እንደምታዩት ልክ እንደዚህ እያንዳንዱ ቪዲዮ ሻርፕ ሆኖ ምንም ከቱ ሳይታይ ይታየናል ማለት ነው። እንደዚህ አይነት የቪዲዮ ኤዲቲንግ ቲፖች እንዲደርሳችሁ ከፈለጋችሁ ይሄንን ቻናል ሰብስክራይብ ማድረግ አትርሱ። የመስሪያ ፉቴጆችን ከፈለጋችሁ ደግሞ ቴሌግራም ቻናሌ ላይ ሼር አደርግላችኋለሁ። የቻናሌ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ቴንክ ዩ